ይህ የአውስትራሊያ አፈ ታሪክ የሆነ የጭነት መኪና ነው። ለሮድ ትሬኖች በልዩ ሁኔታ የተገነባ ሲሆን አንድ ብቸኛ መኪና በአንድ ጊዜ 4 እስከ 6 ትሬለሮችን በአንድ ላይ መጎተት የሚችልበት ልዩ የትራንስፖርት ሥርዓት ነው። ስሙም ማክ ታይታን ይባላል። ማክ ታይታን ለተለመዱና ቀላል መንገዶች የተሠራ አይደለም። ለሺዎች ኪሎ ሜትሮች ርቀት፣ ለከፋ የአየር ንብረት ሁኔታዎች እና አቅምን ለሚፈታተኑ ግዙፍ ሸክሞች በምህንድስና የተነደፈ ነው። ከካፒቱ ስር እስከ 780 የፈረስ ጉልበት የሚያመነጭ 17 ሊትር የሞተር ዕቃ አቅም ያለው ባለ 17 ሊትር ማክ ኤምፒ11 ኢንላይን 6 ሞተር ይዞ ይንቀሳቀሳል። ይህም ግዙፍ የጉልበት ኃይልና ለረዥም ዓመታት የሚቆይ ጥንካሬን ይሰጣል። ሻንሲው በከፍተኛ ሁኔታ የተጠናከረ ሲሆን የማቀዝቀዝ ሥርዓቱ በተለይ ለበራ ከባድ ሙቀት የተነደፈ ነው። እንዲሁም ግዙፍ የትሬለር ጥምረቶችን እየጎተተ በሚጓዝበት ጊዜ ሙሉ መረጋጋትን ጠብቆ መንቀሳቀስ እንዲችል ተደርጎ ተገንብቷል። ለዚህም ነው ይህ መኪና በአውስትራሊያ ውስጥ የረጅም መንገድ የዕቃ ማጓጓዝ ሎጂስቲክስ ዋና ምሰሶ ሊሆን የቻለው። ይህንን ግዙፍ የአውስትራሊያ የጭነት መኪና ሲመለከቱ ምን ሐሳብ አለዎት? ይህ መረጃ ለሌሎችም እንዲደርስ ሼር ያደርጉ። አጓጊ የአውቶሞቲቭና የቴክኖሎጂ መረጃዎች በየቀኑ እንዲደርሱ ሳሚ አውቶሞቲቭ ቴክኖሎጂን አሁኑኑ ፎሎ ያድርጉ።